ማንቸስተር ዩናይትዶችና ካሪክ ወደ ድል ተመልሰዋል። በኤልዲክሰን ስቴዲየም በቤንያሚን ሼሽኮ ብቸኛ ጎል 1-0 በማሸነፍ የአራተኛ ቦታውን በብቸኝነት የተቆናጠጡበትን ሂደት መፍጠር ችለዋል። ሶስተኛ ከሚገኘው አስቶን ቪላ በ3 ነጥብ ብቻ ዝቅ ብለዋል። እንደዚሁም ከአምስተኛና ስድስተኛ ከሚገኙት ሊቨርፑልና ቼልሲ በ3 ነጥብ መራቅ የቻሉበትን ግሩም ውጤት ማስመዝገብ ችለዋል። ሰላመንስ ልዩ ነው ያመሸበት ጨዋታ በርካታ ኩሶችን ሲያከሽፍበት ባመሸበት ጨዋታ ላይ ማንቸስተር ዩናይትዶች ፈዘው ያመሹ ቢመስሉም ነገር ግን የሶስቱ የክረምት የዝውውር መስኮት ፈራሚዎቻቸው ቅርኝት አስደናቂ ጎል አስገኝቶላቸዋል። ኩኛ ከራሳቸው ክልል በረጅም የላከውን ኳስ ሙቡሞ ለሸሽኮ አስደናቂ አጨራረስ አድርጎ ውብ ጎል በማስቆጠር ማንቸስተር ዩናይትድ ከጨዋታው ሙሉ 3 ነጥብ በክሊንሺት ይዞ እንዲወጣ ምክንያት ሆኗል። ሰኒ ላመንስ በትልቁ ሊመሰገን ይገባል። ነገር ግን ተጫዋቾቹ 15 ቀን አርፎ የመጡ ያመስሉ ነበር። እንቅስቃሴያቸው ብዙም አርኪ አልነበረም። ኤቨርተኖች በሁለተኛው አጋማሽ በተለይ የፈጠሩባቸው ጫና ከባድ ነበር። ያም ቢሆን ግን የተከላካይ መስመሩ ሌሳንድሮ ማርቲኔዝ በሌለበት ይህንን የኤቨርተኖች ተረጋጋሚ የማጥቃት እንቅስቃሴ በማሽከርከር ከጨዋታው 3 ነጥብ ይዞ መውጣት ችሏል። አስደናቂ እንቅስቃሴ ቤንያሚን ሼሽኮ ጎል ማስቆጠር፣ ሰላመንስ ደግሞ በበርካታ የጎል ሙከራዎችን በማክሸፍ ያደረጉት እንቅስቃሴ አስደናቂ ሆኖ አምሽቷል። እንዴት ነበር ጨዋታው? ሀሳብስጡበት እስኪ። ኤሉዳ ኢምፖርት ኤንድ ኤክስፖርት ባዮ ላይ ቁጭ እናደርግላችኋለን፣ ባዮ ላይ እናስቀምጥላችኋለን። ፎሎው አድርጉት። ኤሉዳ ኢምፖርት ኤንድ ኤክስፖርት ይላል። ባዮ ላይ ያስቀመጥነውን በመንካት ፎሎ አድርጉት። ኮፕሊንግ ሼር በማድረግ ተባበሩን። ልንሸለም ነው። ኤሉዳ ኢምፖርት ኤክስፖርትን ሰርችን በማድረግ ፎሎ ማድረግ ትችላላችሁ። መልካም ምሽት፣ መልካም አዳር። ማንቸስተር ዩናይትዳውያን እንኳን ደስ አላችሁ። ደህና አደሩ። ይመቻችሁ።